በወንድማማቾች መካከል ከፍተኛ የሆነ ጦርነት ሊፈጥሩ የሚችሉ ሶስት ዋና ዋና ነገሮችን ልንገራችሁ። አንደኛው የደላው ያለው ወንድም ነው። ሁለተኛው ደግሞ በችግር ላይ ያለው ወንድም ነው ብላችሁ አስቡ። ኦኬ፣ ለሴቶችም ይረዳል። እና ምን መሰላችሁ፣ አንደኛው ሲተርፍ ካለ አስታውሰ እርዳው ካለ ማለት ነው። አንዴም ሁለቴም ሶስቴም እያስታወስክ እርዳው። ከሱ እርዳኝ ብሎ እንዲጠይቅ አታርግ። ህይወቱን እስኪቀይር ድረስ፣ ላይፉ እስኪስተካከል ድረስ፣ ከወደቀበት እስኪነሳ ድረስ ካለ እርዳው። ከሌለ ምንም ማድረግ አችልም። ለራስ ነው የምትጠቀሙ ማለት ነው። ካንተ ውጭ ሌላ የሚደርስለት ሰው የለም። ሁለተኛው ደግሞ ሲፈልግ አትሽሸው ስለ እኔ ስልክ ሊደውልልህ ይችላል። ስልክ አትዝጋበት። ስራ ላይ ኮንክ፣ ቢዚ ኮንክ፣ ምናልባት አንድ ሁለቴ ልዘጋበት ትችላለህ። አንተም ብሎ ሲመጣ አትሽሽ፣ አትደበቅበት። ኦኬ። ሁልጊዜ ገንዘብ ፈልጎ የሚመጣ አይምሰልህ። ገንዘብ ፈልጎ ቢመጣም የለኝም ብለው የወንድማዊነት ፍቅርህን ሰጥተው ሸኘው። ቂም እንዳይዝብህ ማለት ነው። ይከፈዋል። ያጣ ሰው፣ የወደቀ ሰው ይከፈዋል። እና ወንድማዊ ፍቅርህን ስጠው። ገንዘብ ባይኖርህም እንደሌለ ነግረው ወንድማዊ ፍቅርህን ስጠው። ኦኬ፣ አትሽሸው። ሶስተኛው ደግሞ መጥፎ ነገር ጠላቶቼ ናቸው ለውድቀቴ ምክንያት ናቸው ብሎ ከፈረጃቸው ሰዎች ጋር አንተ እንዳትወዳጅ፣ በምንም ታምር እንዳትወዳጅ። የሸሸው ስልክም እየዘጋህበትም ማታናግረው ከሆነ ሁሌ ያስቸግረኛል ብለ እየሸሸው ሳታናግረው፣ በዚህ ላይ ደግሞ በተጨማሪነት ጠላቶቼ ናቸው ብሎ ለውድቀቴ ምክንያት ናቸው ብሎ የፈረጃቸው ሰዎች ጋር ተወዳጅተ በሆነ አጋጣሚ ካየህ እንደነሱ ጠላት አድርጎን የሚቆጥር እንዲሁም ስጋው ላይ በሳልቀም እንዴት የእናቴ ልጅ ሆኖ ወንድሜ ሆኖ እንደዚህ ከጠላቶቼ ጋር አብሮ ይወዳጃል የሚል ሴንስ በጣም የተበደለ ሰውና በጣም ያጣ ሰው አስተሳሰቡ ገባ። ኮምፎርት ላይ ያለ ሰው ጋራ አንድ አይነት አይደለም። በጣም ብዙ ነገር ነው አእምሮ የሚያስበውና በጣም ከነሱ የበለጠ ጠላት ነው የሚሆንብህ። ከዛ በኋላ ኖሮ እንኳን አስታውሰ እንኳን ልስጥ ብትለው አልቀበልህም ብሎ አንተ ላይም ሊያሴርብህ ይችላል። እና ወንድም ላይ እንደዚህ ከወንድም ጋር ከፍተኛ የሆነ የቂምና የጦርነት የበቀል ችግር ውስጥ እንዳገባ አሁን ያልኩ እነዚህ ሶስቱን ነገሮች ተግብራቸው። እውነቴን ነው የምነግር። ኦኬ፣ ተስማምቷል ምክሩ? ለደላ ነው የምነግር ይሄንን ነገር ማለት ነው። ቻው።